ሲሰጠኝ ይባላል። የፖፖቴክና ማኮሌጅ የትምህርትና ስልጠና ቡድን መሪና ምክትል ድኔ ከራያ ቆቦ ትምህርትና ስልጠና ቡድኖች ጋር ያው በጋራ ነው ስራዎችን የምንሰራው። በተለይ አጫጭር ስልጠናና የአረብ ሀገር ስልጠናን በተመለከተ እነሱ ጋር ነው መረጃ እነሱ ጋር ዘርዝረው ያመጣሉ። ስልጠና የሚያስፈልገውን የቴክኒካል ሆነ የኢንተር ስልጠናውን እኛ እንሰጣለን። ኢቭን ዛሬ ገብታችሁ ከሆነ እዛ የአረብ ሀገር ሰልጣኞች አሉ። ወደ 86 የሚሆኑ የአረብ ሀገር ሰልጣኞች አሉ። አሁን ኦንላይን ማለት ነው። አሁን እነሱ የኢንተር ስልጠናውን ዛሬ እየሰጡ ነው። ከነገ ከሐሙስ ከሮብ ጀምሮ ደግሞ ምን ይቀጥላሉ ማለት ነው? የተግባር ስልጠና ይቀጥላሉ። ያው በየጊዜው ነው እየመጡ እነሱም ምን ላይ እንደደረሱ ቼክ ያደርጋሉ። የመጀመሪያ ሂደቱ ግን እነሱ መዝግበው አሻራ ወስደው መዝግበው ወደኛ ይልኳቸዋል። እኛ ኦንላይን መዝግበን ስልጠና እንሰጣለን። በዚህ መልክ እያደረግን አሁን አራተኛ ዙር በዚህ ሩብ ዓመት አራተኛ ዙር ደርሰናል ማለት ነው። ስለዚህ አሁን ያለው በዚህ ነው። መደበኛ አጫጭር ስልጠናም አለን። እሱን ደግሞ ከቻሉ ኮሌጅ መጥተው የሚሰለጥኑበትን እናመቻቻለን። ከወቅታዊ ከጸጥታውም ከተለያዩ ችግሮች አንጻር ደግሞ መምጣት የማይችሉትም በአንድ ማዕከል እንዲሰባሰቡና እንዲገኙ አድርገን ከእኛ ማሰልጠኛ ልከን ስልጠናውን እንዲወስዱ እናደርጋለን። ትዕግስት ኃይሉ ይባላል። የመጣሁት ከራያ ቆቦ ወረዳ 025 ቀበሌ። እዚህ የመጣሁት በዚህ የሚሰጠውን ስልጠና ወስጄ የብቃት መመዘኛውን ተፈትኜ አልፌ መንግስት በመቻቸው የስራ እድል መሰረት ወደ ውጭ ሀገር ሄጄ ሰርቼ ራሴና ቤተሰቦቼ እንዲሁም ደግሞ ሀገሬንም ለመጥቀም ያገኘሁት ነገር አንደኛ በህይወታችን የምናዳበራቸውን ነገሮች ለህይወት ክህሎት ስልጠና ወስጃለሁ። ራሴን እንዳይበትና ደካማና ጠንካራ ጎኔንም እንድፈትሽ አድርጎኛል። ከዛ ሁለተኛ ደግሞ ከዛ ሀገር ሰርቼ ከመጣሁ በኋላ ኢኮኖሚካሊ ገንዘብ ካገኘሁ በኋላ ምን አይነት የስራ እድል መፍጠር እንዳለብኝ ወይም ደግሞ በምን አይነት ስራ መሰማራት እንዳለብኝ የቢዝነስ ሀሳብን አግኝቼበታለሁ። ስሜ አማኑኤል መንግስት ይባላል። የመጣሁት ከጎብዬ ነው። እንግዲህ ይህን ስልጠና ያው እንግዲህ ለአንድ ሳምንት ያህል ወስደናል። ከበፊት ጀምሮ እኔ ያው ተማሪ ነበርኩኝ። በትምህርት ደረጃ ነው ያሳለፍኩት። ጎንደር ዩኒቨርሲቲ ተመርቄ ያጠናቀቅኩ ነኝ። ወደዚህ ቦታ ላይ የመጣሁት እንግዲህ ባሉት ሁኔታዎች ላይ ማለትም ስማር ሳለ በፊት እየተማርኩ እያለ በሃይስኩል ደረጃ ምንም እያልኩ በህገወጥ መንገድ ወደ ሳውዲ አረቢያ ለመሄድ ሙከራ እያደረግኩ ነበረ። ነገር ግን እንደ እግዚአብሔር ፍቃድ ሆኖ ትምህርቴን አጠናቅቄ እዚህ ደረጃ ላይ ስደርስ ግን በህጋዊ መንገድ ወይም በሌጋል ኢሚግሬሽን አማካኝነት ወደ ውጭ ሀገር እንዲሰራ ይህን ኦፖርቹኒቲ ተጠቅሜ ወደ ውጭ ሀገር እንዲሄድ ነው ዋና ሀሳብ አይዲያ አድርጌ የመጣሁት ማለት ነው። ይህን ማለት ይህን የስራና ክህሎት ስልጠና ለምሳሌ አሁን ስንሰጥ እንደ ደረጃ ከምንም አይነት ተቋም አይደለም የመጣሁት። ለምሳሌ ይህን ደረጃ በዚህ ደረጃ ተሰጥቶ ወደ ውጭ ሀገር መሄድ እንደሚቻል ስለማቅ በራሴ ተነሳሽነትና ፍላጎት ነው የመጣሁት። ግን ከዚህ ስልጠና አሁን ብዙዎች ትኩረት የሚያደርጉትን ምንድነው የሚማሩት ነገር ለምሳሌ እንደ ቋንቋ እንደ ተግባር ምናምን አይነት ነገር ነው ተምረን እዛ የምንሰራውን ስራ ብቻ ነው ለምን አይሰጡንም የሚል አንዳንድ ነገሮች አሉ። ነገር ግን ይህ ስልጠና እንዳጠቃላይ ጄኔራል ኖሌጅን የሚያካብት ነው። ለምሳሌ በጣም ብዙ ኮርሶችን ተምረናል። ዛሬ አጋጣሚ ገብታችሁ ከሆነ የጤና ዘርፍ ነው። የጤና ባለሙያ ነው የሚሰጡት። በሁሉም በየመስኩ ነው የሚሰጣቸው። አንደኛ አሁን ዋነኛ ዓላማው እኛ ይሄን በተለይ የአረብ ሀገሩ ማለት ነው የአረብ ሀገሩ ስልጠና እንዲሰጥ ያደረገን ህገወጥ ስደት አለ። ህገወጥ ስደት ደግሞ የሰዎችን ህይወት እየቀሰፈ ነው። በቀን ቢያንስ አንድ ጀልባ 200-300 ሰው አለቀ ይባላል። ይሄም ደግሞ የስደት ቀጠና የሆነ የኛ አካባቢ በመሆኑ እሱም ወደ ህጋዊ መንገድ አምጥቶ በክህሎትና በሙያው የዳበረ የሰው ኃይል በተሻለ ደሞዝ ተከፍሎት የውጭ ሀገር የስራ ስምሪት እንዲያገኝ ማድረግ ነው። ከህገወጥ ድርጊት እንታደገው ነው የሚሞተው። ዋና ዓላማችን ይሄ ነው።